ድንግል ማርያምን መስሎስ አምላክን በከንፈሩ የሳመ ማን ነው? በማኅፀን የወሰነስ ማን ነው? በጀርባስ ያዘለ ማን ነው? አሁን ተመልከቱ። አንድም ይላሉ አባቶቻችን እሳት የተባለ ተመልከቱ፣ እሳት የተባለ ቄርሎስ እንደመሰለው ቃል ነው። ቁጥቋጦ የተባለ ክርስቶስ ከድንግል ማርያም የለበሰው ሥጋ ነው። እሳት ቁጥቋጦውን እንዳላጠፋው ክርስቶስ ሰውነቱን ቃል ሰውነቱን መለኮት ሰውነትን አልዋጠውም፣ አልመጠጠውም። ቁጥቋጦው ሰውነቱን ቁጥቋጦው እሳቱን እንዳላጠፋው ክርስቶስ ሰው መሆኑ ከአምላክነት አላሳነሰው። አምላክነቱ በሰውነት አልተለወጠም፣ ሰውነቱ በአምላክነት አልተለወጠም ማለት ነው። ይሄ ነው ተዋህዶ ማለት ነው። አምላክ ሲሆን ጌትነቱ ወደ ደካማነት በደካማ ሥጋ ምክንያት አልተለወጠም። እንደገና ደግሞ ደካማ ሥጋ የነበረው አምላክን ሲዋሃድ ሥጋ ጨልጦ ጠባዩን ትቶ የኛው ከተዋህዶ ነው። ነገም ደግሜ ደጋግሜ እናገራለሁ እስከ ዘላለሙ ድረስ የሀገራችንም የዓለምም የነጻነት ምንጭ ተዋህዶ ናት በእውነቱ ማለት ነው። ያለ ተዋህዶ ነጻነት የለም። ያለ ተዋህዶ ሰላም የለም። ሰላም የመጣው በተዋህዶ ምክንያት ነው። ሰላም የመጣው ከቁጥቋጦይቱ እንደሆነ ሰላማዊ ክርስቶስ የተወለደው ከእውነተኛይቱ ዕፀ ጳጦስ ከድንግል ማርያም ነው። እመቤታችን የሰላማችን ሀገር ናት። የነጻነታችን ሀገር ናት። የደህንነታችን እናት ናት። ስለዚህ ምን እንላታለን? ተፈስሒ ኦ ዘንሥሒ ለኪ ዳይና ኦ ቅድስት ምልዕተ ክብር ድንግል በኩሉ ጊዜ ወላዲተ አምላክ እሙ ለክርስቶስ ዘንሥሒ ለኪ ዳይና ኦ ቅድስት ምልዕተ ክብር ድንግል በኩሉ ጊዜ ደህንነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ እንላታለን። ደህንነትን የተመላሽ የምንለምንሽ ድነተ ሥጋ ድነተ ነፍስ ካንቺ የሚገኝ ከዚያች ቁጥቋጦ የእስራኤል ደህንነት እንደተገኘ ከድንግል ማርያም የኛ ደህንነት ተገኝቷል።